بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين. أما بعد، قال عليه الصلاة والسلام عن جابر بن عبد الله رضي الله تعالى عنه، يعني في صحيح مسلم، من حديث جابر بن عبد الله رضي الله تعالى عنهما قال النبي صلى الله عليه وسلم: من مات لا يشرك بالله شيئا دخل الجنة، ومن مات يشرك بالله شيئا دخل النار. نبينا عليه الصلاة والسلام في الحديث الصحيح من يلالو: من مات لا يشرك بالله شيئا، بالله سبحانه وتعالى لي مننم ሳያጋራ የሞተ የሆነ ሰው ምንም ሳያጋራ ሸይአን የምትለዋ ትንሽም ነገር ሐታ ቢሆን ያላጋራ ማለት ነው። ምንም አይነት በቀልቦ ላይ የሽርክ የሆነ ዓላቃ ሳይኖርበት በኢማን በተውሂድ ላይ የሞተ አላህን ሱብሓነሁ ወተዓላ እሱ ባገራለት ያክል አቅሙ በቻለው ያክል አላህን ዐዘ ወጀለ ሲያመልክ ያኒ ዒባዳ ሲፈጽም ኖሮ የሞተ የሆነ ሰው አሉ ነቢያችን ዓለይሂ ሰላቱ ወሰላም፣ በአላህ ላይ ምንንም ሳያጋራ የሞተ የሆነ ሰው ደኸለል ጀነተ፣ ጀነት ገባ ነው ያሉት ነቢያችን ዓለይሂ ሰላቱ ወሰላም። ጀነት ገባ አሉ። አሁን እዚህ ጋር ማወቅ ያለብን የሆነ ነገር ያኒ ጀነትን ለመግባት የመጀመሪያው መስፈርት ምንድነው? ኢማንን መያዝ ነው፣ ተውሂድን መያዝ ነው። በአላህ ስብሓነሁ ወተዓላ ላይ ምንንም አለማጋራት ነው። ይህ ነገር ካለ ቢኢዝኒላህ ተባረከ ወተዓላ ለጀነት የመጀመሪያው መስፈርት አሟልተናል ማለት ነው። ነገር ግን የመጀመሪያው መስፈርት ሳንይዝ ወደ ሁለተኛና ሶስተኛ ሌሎች የሚከተሉ የሆኑ ዒባዳዎችን ብንፈጽም ግን ምንም አይጠቅምም ማለት ነው። ይህንን ማወቅ አለብን። ከዛ ቀጥለው ነቢዩ ዓለይሂ ሰላቱ ወሰላም ምንድነው ያሉት? ወመን ማተ ዩሽሪኩ ቢላሂ ሸይአን ደኸለ ናር፣ በአላህ ስብሓነሁ ወተዓላ ላይ እያጋራ የሞተ ተውበት ሳያደርግ የሞተ የሆነ ሰው ምን ይገባል አሉ ነቢያችን ዓለይሂ ሰላቱ ወሰላም? ጀሀነም እሳት ይገባል። ልብ በሉ። አሁን ያለ ተውሂድ ሌላ ዒባዳ ሊባል አይቻልም። ለዚህ ነው ሸይኹል ኢስላም ሙሐመድ ብን ዓብዲል ወሃብ ረሒመሁላህ ምን ይላሉ? ፊ ሪሳለቲሂ አለቲ ቱሰማ ቢአልቀዋዒድ አልአርበዓ من يلال الشيخ رحمه الله تعالى: العبادة لا تسمى عبادة إلا مع التوحيد، كما أن الصلاة لا تسمى صلاة إلا مع الطهارة. عندما إذا خالط يعني الشرك مع العبادة أفسدها. يعني عند عبادة تبلو أيت الرام كتوحيد قال بهون نجي، ولا توحيد دقمو يعني شرك يتكالك عنده هنا صلاة ያለ ጠሃራ ሶላት እንደማትባለው ዒባዳ ሊባል አይቻልም። ስለዚህ ለዒባዳችን ትልቁ ዒባዳ ለመባሉ ትልቁ ለመሰየሙ ምንድነው የሚያስፈልገው? ተውሂድ ነው የሚያስፈልግ። ተውሂድ ከሌለ ምንም ጥቅም የለው። ወመን ማተ ዩሽሪኩ ቢላሂ ሸይአን ደኸለ ናር፣ በአላህ ላይ ያጋራ ትንሽንም እንኳ ብትሆን የተወሰነ ያክልም እንኳ ብትሆን ከአላህ ውጭ ላለ ዒባዳ ቆርሶ እየሰጠ በዛው ተውበት ሳያደርግ የሞተ የሆነ ሰው ጀሀነም ገባሉ ነቢያችን ዓለይሂ ሰላቱ ወሰላም። በሌላ ሐዲስ ላይ ረሱል ዓለይሂ ሰላቱ ወሰላም ምን ብለዋል? መን ማተ ወሁወ የድዑ ሚን ዱኒላሂ ኒደን ደኸለ ናር ብለዋል። ሶሒህ በሆነ ሐዲስ ላይ ከአላህ ውጭ ያለ የተጣራ የሞተ የሆነ ሰው ተውበት ሳያደርግ ከአላህ ውጭ ያለን ቢጤ አድርጎ ሸሪካን አድርጎ እየተጣራ የሞተ ሰው ደኸለ ናር፣ እሳትን ገባሉ ነቢያችን ዓለይሂ ሰላቱ ወሰላም። ይህ የሚያሳየው ይህ ሐዲስና መሰሎች የሚያሳዩት የተውሂድን አንገብጋቢነት፣ የተውሂድን ታላቅነት፣ የተውሂድን አዳኝነት ነው። መዳን የሚቻለው በተውሂድ ነው። ከእሳት መዳን የሚቻለው ከዱንያም ከአኺራም ክስረት ከሰራ ነው ከሆነ ኪሳራ ስራ ማለት ነው። ከለፋንበት ከሆነ ልፋት ሁሉ መዳን የምንችለው በዚህ በተውሂድ ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ለኢን አሽረክተ ለየሕበጠነ ዐመሉክ ወለተኩነነ ሚነል ኻሲሪን አላቸው። በአላህ ላይ ብታጋራ ስራዎች ሁሉም ይበላሹብሃል፣ ይጠፋብሃል፣ አንተም ከከሳሪዎች ትሆናለህ። ነቢያችን ዓለይሂ ሰላቱ ወሰላም የሚያሻርኩ ወይም ሽርክ የሚፈጽሙ አይደሉም። ሐሻ ወከላ። ላኪን
ትምህርቱ ለኛ ነው፣ ማስጠንቀቂያው ለኛ ነው። ሽርክ የፈጸማችሁ እንደሆነ ተውበት ሳታደርጉ ወደ አላህ ሱብሓነሁ ወተዓላ የመጣችሁ እንደሆነ አላህ ምህረት አያደርግላችሁም። ኢነላሀ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። የሽርክ መጥፎነት የሽርክ አስከፊነት አንተ በዛው ተውበት ሳታደርግ ከሞትክ አላሁ ሱብሓነሁ ወተዓላ ምህረት አያደርግልህም። የፈለገውን አይነት ዒባዳ የፈጸምክ እንኳ ብትሆን ማለት ነው። ይሄ ሐቂቃ በጣም አስፈሪ ነው። ስለዚህ ሽርክ በራሳችን ላይ መፍራት አለብን። ከሽርክ መጠንቀቅ አለብን። ያኔ ያለንበት የሆነ ጉዳይ ከሆነ ደግሞ ቶሎ ብለን ጊዜው አለን ቶሎ ብለን ወደ አላህ ሱብሓነሁ ወተዓላ ልንመለስ ይገባል ማለት ነው። አላህ ሱብሓነሁ ወተዓላ ለሁላችንም አላህ ዐዘ ወጀለ ተውፊቁን ይስጠን። በተውሂድ ላይ ኑሮ በተውሂድ ላይ ከሚሞቱ ሰዎች መካከል አላህ ያደርገን። ከሽርክ አላህ ይጠብቀን። እኛንም ቤተሰቦቻችንን አላህ ይጠብቀን። ሀገራችንን አላህ የተውሂድ ሀገር ያደርግልን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።